ይስጥልኝ እንዴት ናችሁ? ውድ የአባይቱ ቤተሰቦች እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬም ከሰ እስከ ቀ ያሉ የአማርኛ ፊደላትን በእንግሊዘኛ እንዴት እንደምታነቡ ወይም ደግሞ እንዴት መጻፍ እንደምንችል አብረን እናያለን ማለት ነው። እንግዲህ በትናንትና ትምህርታችን ከሀ እስከ መ ያሉ ፊደላትን አይተናል። ዛሬ ደግሞ ከሰ ጀምሮ እስከ ቀ ያሉ ፊደላትን በደንብ እንማማራለን። በደንብ ተከታተሉኝ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ። እሺ ወደ ትምህርታችን መሄድ እንችላለን። እንግዲህ የመጀመሪያ ፊደል ማነች? የምናያት እዚህ ጋር ሰነች ማለት ነው። እቺ ሳቱ ሰ ብለን በአማርኛ ያየናት ማለት ነው። በአማርኛ ትምህርታችን እነዚህ ሳቱ ሰና የሳቱ ሰ ቤተሰቦች ናቸው ማለት ነው። እነዚህ በእንግሊዘኛ እናያለን ማለት ነው። ሰ ሲል ወደ እንግሊዘኛው ምን ይሆናል? ኤስ ኢ ይሆናል ማለት ነው። እዚህ ጋር ምንድነው ኮንሶናንትና ቫውል የሚባል አለ ብያችኋለሁ። በእንግሊዘኛ ትምህርት ኮንሶናንት ምንድነው ብለናል? በትናንትና ትምህርታችን ተነባቢ ማለት ነው። ቫውል ደግሞ አናባቢ ነው ማለት ነው። ስለዚህ እዚህ ጋር ኤስ ኮንሶናንት ናት ማለት ነው፣ ወይም ተነባቢ ናት። የሰ ቤተሰብ ላይ ሁሉም ቦታ የሰ ቤተሰብ ላይ ኤስን ታስገባላችሁ። እሺ ሁሉም ቦታ ላይ ኤስ ይጻፋል። ከዛ ቫውሉ ግን ይለያያል ማለት ነው። ቫውላቸው ይለያያል ማለት ነው። ስለዚህ የመጀመሪያ ሰ ከሆነ ኤስ ከዛ ኢ ይሆናል ማለት ነው። ኤስ ኢ እንግዲህ የመጀመሪያ ፊደል ላይ በብዛት ኢን ነው ማለት ነው የምንወስድ ኢን ነው የምንወስድ እንደ ቫውል እንደ አናባቢ። ሁለተኛ ሱ ስንል ደግሞ ኤስ እንወስዳለን። እንግዲህ ኤስን እንወስዳለን ብያችኋለሁ የሰቤት። ከዛ ሁለተኛ ፊደል ላይ አናባቢ ዩ ናት ብያችኋለሁ በባለፈው ትምህርታችን አይደለ? የመቤተሰብን ስናይ የለቤተሰብን ስናይ አይተናል። ሁለተኛ ፊደል ላይ ሁሉም ላይ ዩን ነው የምትጨምሩ ብያችኋለሁ። ስለዚህ ዩን ትጨምራላችሁ እዚህ ጋር ኤስ ዩ ይሆናል ማለት ነው። ሶስተኛ ፊደል ሲ ላይ ስንሄድ ደግሞ ኤስ እንደተለመደው ትወስዳላችሁ። የሰ ቤተሰብ ስለሆነች ኤስ ኮንሶናንት ከዛ አይ ቫውል ነሽ ማለት ነው። ሶስተኛ ፊደሎች ደግሞ አይን ይወስዳሉ ብለናል። ሁሉም አይን ይወስዳሉ። እዚህ ጋር ብታዩ አሁን ሁሉም አይን ይወስዳሉ። ሶስተኛ ፊደሎች የረ ቤተሰብ፣ የሸ ቤተሰብ፣ የቀ ቤተሰብ ሁሉንም ብታዩ ማንን ይወስዳሉ? አይ 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 ሁሉም አይን ይወስዳሉ። አናባቢ ማለት ነው። ተነባቢያቸው ግን ሁሉም ይለያያል አይደለ? የሰ ኤስ፣ የረ አር እያለ ይቀጥላል አይደል? ይለያያል። ከዛ አራተኛ ፊደል ሳ ደግሞ አሁንም ኤስን እንወስዳለን። ኤስ ከዛ ኤ ኤስ እንግዲህ የሰ ቤተሰብ ሁሉም ይወስዳል ኤስን። ከዛ ኤ አናባቢዋ አራተኛ ቤተሰብ ኤ ናት ብያቸዋለሁ። እንግዲህ ኤስ ኤ ከዛ ራ ላይ ስንሄድም ኤ አለች። ሁሉም ኤ ያለ ሳ ላይ ያለ ቃ ላይ ያለ ማለት ነው። አራተኛ ፊደሎች አናባቢያቸው ወይም ቫውላቸው ምንድነው? ሁሉም ተመሳሳይ ነው ማለት ነው። ከዛ አምስተኛ ፊደል ሴ ላይ ስንሄድ ደግሞ አምስተኛ ፊደል ከሆነ ኤስ አይ ኢ አይ ኢ ነው የሚወስድ ብያቸዋለሁ። አናባቢ አይ ኢ ነው። ሌሎችም ሁሉንም ብታዩ አይ ያላቸው አይ 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 እያለ ይቀጥላል እስከ ቀ ቤተሰብ ድረስ ማለት ነው። ከዛ ስ ላይ ስንሄድ ደግሞ እች ሳድስ ወይም ስድስተኛ ፊደል የምንላት ደግሞ አናባቢ የላትም ብያቸዋለሁ። በትናንትና ትምህርታቸውን አናባቢ የላትም። ኮንሶናንት ወይም አናባቢ ኤስ ብቻ ናት። ከዛ ሶ ደግሞ ኤስ ኦ ይሆናል። ኤስ እንግዲህ የሰ ቤተሰብ ላይ ኤስን ትወስዳላችሁ ብያቸዋለሁ። ከዛ አናባቢ ወይም ቫውል የሰ ቤተሰብ ኦ ነው የሚወስድ። ስለዚህ ሁሉም ኦ አላቸው ብታዩቸው ማለት ነው። እስከ ታች የረ ቤተሰብ አለው፣ የሸ ቤተሰብ አለው፣ የቀ ቤተሰብ አለው ማለት ነው። ሁሉም ኦን ይወስዳሉ። ከዛ ሷ ስንል ደግሞ ኤስ ዩ ኤ ይሆናል። የመጀመሪያዋ ኤስ ናት። ከዛ ዩ ከዛ ኤ ሷ ይሆናል ማለት ነው። እሺ ቀጥሎ ወደ ረ ቤተሰብ እንሄዳለን። ረና የረ ቤተሰብን እናያለን ማለት ነው። አብራችሁ ቆዩ። እሺ ረ ስንል ደግሞ የረ ቤተሰብ ላይ እንደ ኮንሶናንት ምን ወስዳት ማናት? አር ናት። ሁሉም ላይ አር አለች። እሺ እዚህ ጋር አሁን ምንድነው የምትይዙት ነገር እንዳይከብዳችሁ፣ በተለይ አዲስ ተማሪዎች አርን መያዝ ነው። እሺ ሁሉም ላይ አር ይገባል። ልዩነቱ አናባቢው ነው ብያቸዋለሁ። ደጋግሜ ባለፈውም ነግሬያቸዋለሁ። አናባቢ ወይም ቫውል ነው የሚለያይ እንጂ ዋናው ተነባቢ አይቀየርም። አር ነው ሁሉም ላይ። አሁን ሰ ላይ ሁሉም ላይ ኤስ ነው የምንወስድ ብለናል። ኤስ 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 አለ ሁሉም ላይ። አር ላይ ደግሞ ረ ላይ ደግሞ አር ነው በሙሉ። ልዩነታቸው ግን
ምንድነው ቫውሎቹ ናቸው የሚለያዩ። ቫውሎቹንም የመጀመሪያ ፊደሎች ኢን ነው የሚወስዱ ብያቸዋለሁ፣ ሁሉም ላይ ማለት ነው። ከሀሌታዋና ከመሮሃ በስተቀር ያሉት ሌሎቹ አናባቢ ኢ ናቸው። አሁን እዚህ ጋር ኢ አለ፣ ኢ እያለ ይቀጥላል። ከዛ ሁለተኛ ፊደል ላይ ዩ፣ ሶስተኛ ፊደል ላይ አይ። እነዚህ ያው በዚህ መሰረት መያዝ ነው። ስለዚህ የአርን እናያለን። ስለዚህ ረ ስንል ማን ነው አር፣ ከዛ ኢ የመጀመሪያ ፊደል ከሆነ ኢን ይወስዳል ብያቸዋለሁ። ኢ ሩ ስንል ደግሞ አርን ይወስዳል ብያቸዋለሁ። የረ ከሆነ ምንጊዜም አርን ትወስዳላችሁ። ከዛ ዩን ትጨምሩበት፣ ሁለተኛ ፊደል ዩን ይወስዳል ብያችሁ አይደለም? ዩ ትጨምራለች። ስለዚህ ዩ የሁሉም ተመሳሳይ ናት። ይኸው አናባቢ የሁሉም ተመሳሳይ ነው። እሺ የመጀመሪያ ፊደሎች አናባቢያቸው ኢ ናት። ሁለተኛ ፊደሎች አናባቢያቸው ዩ ናት። በቀላሉ ለመያዝ ማለት ነው። ሶስተኛ ፊደሎች አይ ናት አናባቢያቸው፣ ተነባቢያቸው ብቻ ነው የሚለያይ። አራተኛ ፊደል ኤ። በቃ ይሄን ሸምድዶ መያዝ ነው። እሺ በቃ ባጭሩ መሸምደድ ነው፣ ሌላ ነገር አይኖረውም ማለት ነው። ከዛ አምስተኛ ፊደል አይ ናት ሁሉም ላይ። ስድስተኛ ፊደል ሳድስ የሁሉም ይለያያል፣ አናባቢ የለውም። ሁሉም ተነባቢ ናቸው። እንደገና ደግሞ ይለያያል። የሳድስ ይሄንን ምን ማድረግ ነው መያዝ ነው። በቃ የሰ ቤተሰብ ኤስ፣ የረ ቤተሰብ አር፣ የሰ ቤተሰብ ስ ከሆነች ኤስ እያልን ይህንንም መሸምደድ ነው። በተመሳሳይ ሰባተኛ ፊደል ከሆነ ደግሞ ምንድን ነው ምንጊዜም እንትናቸው አናባቢያቸው ይለያያል። ተነባቢያቸው ደግሞ ኦ ነው። የሁሉም ኦ ነው ብያቸዋለሁ ትናንትና ኦ። ከዛ ይሄ ውስብስብ ፊደል የምንላቸው ደግሞ እንግዲህ አናባቢያቸው ዩኤ ነው። ሁሉም ጋር ዩኤ ያለ። ስለዚህ ይህንን መሸምደድ ነው። እሺ የቋንቋ ትምህርት ሽምደዳ ይጠይቃል በነገራችን ላይ እና በራሳችሁ እየጻፋችሁ መሸምደድ ይጠበቅባቸዋል። ኤኒዌይስ አሁን ወደ ትምህርታችን እንመለስ። ስለዚህ ምንድን ነው እዚህ ጋር ያልነው አር ኢ ብለናል ማለት ነው ረ ስንል። ከዛ ሩ ስንል ደግሞ አር ዩ ሪ ላይ ሶስተኛ ፊደል ደግሞ አርን እንደምትወስዱ ታውቃላችሁ። ከዛ አይን ትጨምራላችሁ። ሶስተኛ ፊደሎች አይ ይወስዳሉ ብለናል። አራተኛ ፊደል ራ ደግሞ አርን ያው ትወስዳላችሁ። የረ ቤተሰብ ምንጊዜም አር ስለሆነ ማለት ነው። ከዛ አራተኛ ፊደል ማንን ነው የሚወስድ ብያችኋለሁ? እስኪ ንገሩኝ። አራተኛ ፊደል ኤ፣ አናባቢ ኤ ነው። ስለዚህ ኤን ትጽፋላችሁ በቀላሉ። ወደ አምስተኛ ፊደል ስንሄድ ደግሞ መጀመሪያ ተነባቢ አርን ትጽፋላችሁ መጀመሪያ። ከዛ አናባቢ ምንጊዜም አይኢን ይወስዳል ብያችኋለሁ። ከአር ላይ አይኢን ትጨምራላችሁ በዚህ መልኩ። ከዛ ር ላይ ስንሄድ ደግሞ ምንም አይነት ቫውል የለውም፣ ኮንሶናንት አር ይቀመጣል ማለት ነው። ከዛ ሮ ላይ ደግሞ የመጀመሪያ አር ከዛ ኦ ይሆናል ማለት ነው። አር እንግዲህ ምንጊዜም የረ ቤተሰብ ላይ ትጽፋላችሁ ብያችኋለሁ። ሰባተኛ ፊደሎች ደግሞ ቫውል ወይም አናባቢ ኦን ይወስዳል። ስለዚህ ኦ በዚህ መልኩ ትጻፋለች ማለት ነው። ከዛ ሯ ላይ ስንሄድ እቺ ዲቃላ ሆሄ ደግሞ አር እንግዲህ የረ ቤተሰብ ስለሆነች አርን እንጽፋለን። ከዛ ዲቃላ ሆሄዎች ሁሉም ዩኤ ይወስዳሉ ብያችኋለሁ። ዩኤን ትጽፋላችሁ ማለት ነው። ቀጥላችሁ አር ዩ ኤ ይሆናል ማለት ነው። በጣም ጥሩ። ቀጥለን የምናየው ንጉሱ ሰና የንጉሱ ሰን ቤተሰብ ነው ማለት ነው። እንግዲህ ንጉሱ ሰ ልክ እንደ ሳቱ ሰ ነው። ሳቱ ሰን አይተናል አይደል? ምንም ልዩነታቸው ያጻጻፋ እንግዲህ በአማርኛ ትምህርትም ስንማማር ያየን ይመስለኛል። ሳቱ ሰና ንጉሱ ሰ እንግዲህ በአማርኛ ትምህርት ሁለት አይነት የሰ ቤተሰብ አለ። ሳቱ ሰ፣ ንጉሱ ሰ። አጻጻፋቸው ይለያያል አይደል? በአማርኛ ፊደል በእንግሊዘኛ ግን ሲጻፉ ተመሳሳይ ነው። በእንግሊዘኛው ስንጽፋቸው ያው ሰ ጽፍ ሰ ኤስ ኢ፣ ሱ ከዚህ ጋር ብለን እዚህ ጋር ኤስ ዩ፣ ሲ ኤስ አይ፣ ሳ ካልነ ኤስ ኤ፣ ሴ ካልነ አምስተኛ ፊደል ኤስ አይ ኢ፣ ስ ካልነ ኤስ፣ ሶ ካልነ ኤስ ኦ፣ ሷ ካልነ ኤስ ዩ ኤ ይሆናል ማለት ነው። ስለዚህ አጻጻፉ ምንድን ነው? አጻጻፉ ተመሳሳይ ነው ማለት ነው። ተመሳሳይ ነው፣ ምንም አይነት ልዩነት የለውም። ይሄ የእንግሊዘኛ አጻጻፉ ማለት ነው። እሺ ከሳቱ ሰጋ ቀጥለን የምናየው የሸን ቤተሰብ ነው። የሸ ቤተሰብ ደግሞ ምንድን ነው? ኤስ ኤች ነው። ኤስ ኤች ነው መጀመሪያ የምንጽፈው ኤስ ኤች። ከዛ ኢ ይቀጥላል ማለት ነው። ኢ
ከዛ ሹ ስንል ደግሞ ኤስ ኤች ከዛ ዩ ልክ ከዚህ ጋር ሁሉም የሸ ቤተሰብ ላይ ማን ይገባል? ኤስ ኤች ይገባል። እሺ ሁሉም ላይ ኤስ ኤች አለ። ከዛ አናባቢያቸው ይለያያል። የመጀመሪያ ፊደል ኢ ነው ብለናል። ኢን እንጨምራለን። ሁለተኛ ፊደል ላይ ሹ ስንል ኤስ ኤች እንጽፍና ሁለተኛ ፊደሎች ዩ እንጽፋለን ብለናል አይደል? ለሁለተኛ ፊደሎች ስለዚህ ዩን እንጨምራለን። ሶስተኛ ፊደል ሺ አሁንም ኤስ ኤች እንጽፈን አይን እንጨምራለን። ሁሉም አይ ያላቸው አይደል? በተመሳሳይ እዚህ ጋርም አይ እንጨምራለን። ከዛ አራተኛ ፊደል ሻ ላይ ስንሄድ ደግሞ ኤስ ኤች ሁሉም ጋር ኤስ ኤች እንጽፋለን። ከዛ ኤ እንጨምራለን ብለናል። ልክ እንደ ሁሉም ኤ ነው እዚህ ጋር እናስገባለን። ከዛ ሺ አምስተኛ ፊደል ኤስ ኤች አለ። ከዛ ማንን አይ ኢ መጨመር ነው። ኤስ ኤች አይ ኢ ይሆናል። ከዛ ስድስተኛ ፊደል ኤስ ኤች ብቻ ይሆናል ማለት ነው። ስድስተኛ ፊደል ሳድስ ኤስ ኤች ይሆናል። ከዛ ሰባተኛ ፊደል ሾ ደግሞ ኤስ ኤች እንጽፈን ከዛ ኦን እንጨምራለን። ኤስ ኤች ኦ ይሆናል ማለት ነው። ከዛ ሿ ስንል ደግሞ ኤስ ኤች አለ። ከዛ ዩ ኤ ኤስ ኤች ዩ ኤ ይሆናል ማለት ነው። ኤስ ኤች አለ ዩ ኤ ምንጊዜም ለዲቃላ ሆሄ ሁሉም አላቸው። ስለዚህ እሺ ቀጥሎ እንግዲህ የምናየው የማንም ቤተሰብ ነው? የቀን ቤተሰብ ነው ማለት ነው። እንግዲህ ቀ ስንል ደግሞ መጀመሪያ ኬ ነች። እዚህ ጋር ኮንሶናንት ወይም ተነባቢ ኬንን ወስዳለን ሁሉም ጋር። ቀ ስንል ኬ ኢ ይሆናል ማለት ነው። ቁ ስንል ኬ ዩ ይሆናል ማለት ነው። እንግዲህ ሁሉም ላይ ምን አለ? ኬ አለ ማለት ነው እንደምታዩት። ስለዚህ ሁለተኛ ፊደል ዩን ይወስዳል ኬ ዩ። ሶስተኛ ፊደል ቂ ስንል ኬ አይ። ቃ ስንል ኬ ኤ። ቄ ስንል ኬ አይ ኢ። ቅ ስንል ኬ ብቻ ይሆናል ማለት ነው። ሳድስ ቆ ስንል ኬ ኦ። ቋ ስንል ኬ ዩ ኤ ይሆናል ማለት ነው። ስለዚህ ከዚህ ጋር አሁን ዛሬ የተማርነ ከሳቱ እስከ ቀ ያሉ የአማርኛ ፊደላትን በእንግሊዘኛ ነው ማለት ነው። አንዴ እስኪ ለክለሳ ያክል አብረን እንከልስ። እሺ የመጀመሪያ እንግዲህ ሳቱ ሰ ጀምረን ያየነው ምንድነው? ሳቱ ሰ ላይ ሁሉም ኤስ እናስገባለን። ከዛ የመጀመሪያ ፊደል ከሆነች ኢ፣ የረ ቤተሰብ ላይ ያለ ሁሉም የመጀመሪያ ፊደሎች ያላቸው ማለት ነው። የሁለተኛ ፊደል ሱ ደግሞ ሁሉም ዩ አላቸው። እዚህ ጋር መሸምደድ ትችላላችሁ። ቅድም እንዳልኳችሁ ሶስተኛ ፊደል ላይ አያለ፣ ሲ ላይ አያለ፣ ሪ ላይ አያለ፣ ያው ሁሉም አያላቸው ማለት ነው። እንግዲህ የመጀመሪያ አናባቢያቸው ብቻ ነው የሚለያይ እንጂ ተነባቢያቸው አራተኛ ፊደል ላይ ኤን ታስገባላችሁ። አምስተኛ ፊደል ላይ ሁሉም ላይ ኤ ይገባል። ስድስተኛ ፊደል ላይ ሳድሶቹ ይጻፋሉ። ሰባተኛ ፊደል እንደምታዩት አናባቢ ኦ ሁሉም ጋር ኦ ይገባል። ይሄ ዲቃላ ሆሄ ላይ ደግሞ ሁሉም ላይ ዩኤ ይገባል ማለት ነው እስከ መጨረሻው ድረስ። ስለዚህ ይሄንን መሸምደድ ነው እንዳልኳችሁ። የአማርኛ ትምህርት የአማርኛና የእንግሊዝኛ ትምህርት ቋንቋ ነው። የቋንቋ ትምህርት በመጠኑም ቢሆን ሽምደዳ ይፈልጋል እና እየጻፋችሁ እያነበባችሁ እነዚህ መሸምደድ ነው። በጣም ቀላል ነው መሸምደድ ከቻላችሁ። ስለዚህ እንግዲህ ከዚህ ጋር ፊደሎቹ የምታውቋቸው ናቸው በአማርኛ ትምህርታችን። አንዴ ግን እስኪ አብረን እናንብብ ለማንበብ ያክል። ሰ ስንል ሰ ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ አይ ኢ፣ ስ ኤስ፣ ሶ ኤስ ኦ፣ ሷ ኤስ ዩ ኤ። እሺ ቀጥለን ወደ ረ ፋሚሊ እንሄዳለን ማለት ነው። ረ አር ኢ፣ ሩ አር ዩ፣ ሪ አር አይ፣ ራ አር ኤ፣ ሬ አር አይ ኢ፣ ር አር፣ ሮ አር ኦ፣ ሯ አር ዩ ኤ ይሆናል ማለት ነው። ከዛ የሰ ቤተሰብ ልክ እንደ ሳቱ ሰ ተመሳሳይ ነው ማለት እንችላለን። ሸ ላይ ስንሄድ ደግሞ ሸ ኤስ ኤች ኢ፣ ሹ ኤስ ኤች ዩ፣ ሺ ስንል ደግሞ ኤስ ኤች አይ፣ ሻ ኤስ ኤች ኤ፣ ሼ ኤስ ኤች አይ ኢ፣ ሽ ኤስ ኤች፣ ሾ ኤስ ኤች ኦ፣ ሿ ኤስ ኤች ዩ ኤ ይሆናል። ወደ ቀ ቤተሰብ ስንሄድ ቀ ስንል ኬ ኢ፣ ቁ ኬ ዩ፣
ቂ ኬ አይ ቃ ኬ ኤ ቄ ኬ አይ ኢ ቅ ኬ ቆ ኬ ኦ ቋ ኬዩ ኤ ይሆናል ማለት ነው። እንግዲህ እነዚህን በደንብ አንብቡ፣ ተለማመዱ በቤታችሁ። ነገ ደግሞ በሌላ ትምህርት እንገናኛለን ማለት ነው። እንግዲህ በእኛ በአባይ ቲዩብ እንግዲህ የአማርኛ እና የእንግሊዝኛ ቋንቋ ትምህርቶችን እናስተምራለን። በውስጥ መስመር መማማር የምትፈልጉ ደውሉ። ለዛሬ ከዚህ ጋር ይበቃናል። ስለተከታተላችሁኝ አመሰግናለሁ። በያላችሁበት ሰላም ሁኑልኝ።